አብዲሻን ሰላም ናችሁ? እስኪ ይሄን አባዬ እማዬ የሚባለውን ቪዲዮ እኔ በጣም ስለገረመኝ ነው። በቃ ማለት የሆነ ነገር ሲደጋገም እዚህ ጋር ነው የሚይዘው። ቪዲዮውን እስከ መጨረሻ እዩት። እስኪ ታግዛችሁ እስከ መጨረሻ እዩት፣ ያላያችሁት ማለት ነው። እና የሆነ ሀሳብ ደግሞ መጨረሻ ላይ አሪፍ ሀሳብ ልሰጥ። አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብትጀምር ይሻላል። የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም ማለት ምን ማለት ነው? ካልተሳሳማችሁ አናምንም ከንፈራችንን መሰለኝ። ያው እሱ ነው የሚሆነው ማለት አንተ ነው ያወጣኸኝ ጥያቄ አይደለም። እኔ ጻፍኩት እንጂ እሱ ነው ያወጣው። ጻፍ እያለኝ ምን ማለት ነው ታዲያ? ለምን እሺ ብለህ ትጽፋለህ? እንድንሳሳም ትፈልጋለህ ነው? ምን ልበል? ጻፍ ብሎኝ እሱ ማለት ከንፈር ለከንፈር ነው የምንሳሳመው? ምን ማለት ነው? እኔ ምን አውቃለሁ ማይ። እና ቪዲዮን ይሄን ይመስላል። አባዬ እማዬ አባዬ እማዬ አባዬ እማዬ ማለት ሳስበው እሱ እናት የለውም እሱ አባት የላትም እንጂ እንደዚህ አባዬ እማዬ አባዬ እማዬ የሚባል ነገር እኔ ሰምቼ አላውቅም። አንዳንድ ቦታ አለ አባዬ ምናምን የሚባል አንዴ ይባላል አልፎ አልፎ ሰው። አሁን ደግሞ ይሄ ነገር በጣም በዝቷል እና እሱንም እውነተኛ እነዚህ እውነተኛ የሚዋደዱ ቢሆኑ እኮ ከንፈር ተሳሳሙ ተባለ። ከዛን ተሳሳሙ ሲባል እንዴት ይሄን ነገር አምነህ ፈቀድክ አንተ? እንዴት አምነህ ትፈቅዳለህ ትላለች። እየሰማችሁ ነው። ብትወደው ኑሮ ወይ ደግሞ ብዋደዱ ኑሮ ዝላ ነበር የምትስመው ማለት ነው። ይሄ ሳክስ የሆነ በእናትህ ሳክስ ሆኗል። እስኪ አንተ በምን ሀሳብ ነው እስኪ የምትገልጹት? እነዚህ እናንተ እስኪ ኮሜንት ላይ እኔ ብቻልልኝ ኑሮ እዛኔ ካሜራማኑ ቢሆን አቋርጦ ነበር። ኧረ አቋርጥ ካት ነበር።